በትዳር ላይ የሚፈጠሩ አለመግባባቶች ከመጨቃጨቅ አልፎ እስከ መገዳደል ደረጃ እየደረሰ ነው። በማዕከላዊ ጎንደር ባለቤቷን ገድላ በ21 ዓመት እስራት ተቀጣች። ባለቤቷን በአሰቃቂ ሁኔታ ገድላ። ይህ ነገር ሰሞኑን እየተባባሰ ነው። ባለፈው ባሏ ላይ ዘይት ደፋች፣ አሁን ደግሞ ባሏን ገደለች። ወደፊት ደግሞ ምን እንደሚሆን አይታወቅም፣ ይቀጥላል። ይህን ነገር ደግሞ የምታበረታቱት ሴቶች ጭንቅላታችሁ ሉዝ የሆነ ይመስለኛል። እንጃ ምንም ጤነኝነታቸው አይታየኝም። ሴት ስትሞት ውይ የሴት ልጅ ፈተና፣ ኢትዮጵያ ውስጥ እኮ ፍትህ የለም ትላላችሁ። ወንድ ሲሞት ደግሞ ትበለው ጀግና ነች፣ ትክክል ነች፣ እንደገና ደግሞ ራሷን ለመከላከል ቢሆንስ ትላላችሁ። ስለዚህ ሚዛናዊ ልትሆኑ ይገባል። ሚዛናዊ ልትሆኑ ይገባል። የወንዱም ቢሆን ህይወት ነው፣ የሴትም ብትሆን ህይወት ነው። ሁለቱም መገደልም መሞትም የለባቸውም። ስለዚህ ሚዛናዊ ከሆናችሁ ለሁለታቸውም ሚዛናዊ ሆኖ እንጂ ሴት ስትገድል ጀግና በርቺ ጎበዝ ነሽ ራስሽን ለመከላከል ነው፣ ወንድ ሲገድል ደግሞ ፍትህ የለም ኢትዮጵያ ውስጥ ምናምን እያላችሁ አታሽቃብጡ። በቃ ፍትሃዊ ሆኖ ይህ ነገር መቅረት ያለበት በሁለቱም በኩል ነው። ተነጋግረው መግባባት የሚችሉበትን መንገድ ማስተካከል አሊያም ደግሞ መጸለይ ነው እንጂ እንደዚህ በአንዱ በኩል ብቻ ማመዘን ደስ አይልም። ወላሂ ደስ አይልም።